የምዕራብ ሸዋ ሀገረ ስብከት ዋና ጸሐፊ ክቡር ሊቀ ትጉሃን ገመቺስ የምዕራብ ሸዋ ሀገረ ስብከት የሚዲያ ክፍል ኃላፊ ክቡር ዲያቆን በለጠ ወርቁ የጀሬ ወረዳ ቤተ ክህነት ዋና ጸሐፊ የተከበራችሁ ሊቃውንት ቤተ ክርስቲያን እና ዲያቆናት ምእመናንና ምእመናት በእግዚአብሔር ስም እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ለዚህ ሰዓት በሰላም ደረሳችሁ። ስለተባስኑ በርሲሶኔ በልናን በርሲሰኒ አማማ ከነ በርሲሳ ቱረን ቃለ ዋቃ ማደገስሱ ከነገኘ ከነሱ ጀሮችኔ ሞቱማ ዋቃ ከዳሉ ዋቀየማ ታስሱ ማመሮቻችን ላስተማሩን ቃለ ተሰማልን መንግስተ ሰማያትን ያወርስልን እኔ ሳላበዛ አሳጥሬ ስለ ዛሬ ክብረ በዓልና ስለ እግዚአብሔር ትንሽ እናገራለሁ። አንሞ ገባብሰንጋ በልናን በሮም ሰብራስን በርሲሰኒ ታቦናር ማፍ ከበጀማ እግዚአብሔር አብን ዋንጅ ዱፊ ዋይ እግዚአብሔር አብን ገባብሰስን እንትበቹዳ አራ ኦጋ ድግደም ይሸነፋሳ ጀቹደ እግዚአብሔር አብን ነው ይብሱዳ ነው ፈይሱዳ ወንባይ ሙጉሩዳ በረኩደ ሰገል ተሚለማ ጉያ አራከና አረጋ ኩመለማ ፉደተሩባ ኦጋ ድግደም ይሸነፋሳ ከበጁሳት አያና ብራቲ መቴ ጉያ ታቦኒ አሰት የሩድራት ቅዳስ ከበጀሜው ኮን ታቦነ ስትገለ እቹዳ የዛሬ ክብረ በዓል በ1992 የዛሬ 25ኛ አመቱ ታቦቱ በዚህ ቅዱስ ስፍራ የገባበት ዕለተ ቀኑን ያከበርን እንገኛለን። ዋያያና ከነረጋ ጓድደም ይሽነፋሳቲ እግዚአብሔር አብ ማለውነ እግዚአብሔር እንደስሙ እግዚአብሔር ነው። እግዚአብሔር አብ እንደስሙ እግዚአብሔር ነው። ሰማይን አለምሰሶ መሬትን አለመሰረት ስነ ፍጥረታትን ካለመኖር ወደ መኖር አምጥቶ የፈጠራ የፍጥረት ሁሉ ፈጣሪ ነው እግዚአብሔር አብ። እግዚአብሔር ሰማይ ሳትዘረጋ ምድር ሳትፈጠር እግዚአብሔር መንግስቱ ነበር ይላል። ሻነረ ከንቴቺሴ እግዚአብሔር አብቹን ዋቀውንዳ ኡማውንዳ እንደ ከነርገምሲሴ ጅራቺሳውንዳ አርገምሲሳውንዳ አባውንዳ ጎፍታ ጎፍትሌቶ ጎፍታ ጀቹ እግዚአብሔር አብኔ እግዚአብሔር አብን ዋቀዮ ነመጃላታ ነጃለለ ነማት ሙጫሳዱ አደብርሴ ከኔ እግዚአብሔር አብን ዋግነ ይችሞ ከኑ ምን እንደከመ እግዚአብሔር አብን ይቻ ከንጅንጀው እግዚአብሔር አብን እንቴ ገነመገነም ትትስ ዋቅ አራስ ዋቅ ገርፈውን ድራስ ዋቅ እግዚአብሔር አብቹን አባይ ፋጀቹ ዳይ እግዚአብሔር አብን ጎፍታ ይፋቴ ዱከነ ከይሳ ይፈትነ በባሳ ወላለ ከይሳ ነው መባሳ ኢቤ ከይሳ ነው መባሳ ገድ ከይሳ ገመቹት ነው መባሳ አብን ሰከኛ ቀበኝት ነው መባሳ ወላለ ከይሳ ነው መባሳ ሂዳሴ ጠናራ ዱከነ ከይሳ ገመቹ ለጴ ነማትን ባነ ነማ ባሳ ኦቶንም እንዱበነ እግዚአብሔር አብን ዋነም እንዱበት ዱርሴት ቤካል ኦቶንም እንዱበነ ዋነም እንዱበት ዱርሴት ቤካል ኦቶንም ለጴት ያን ዋነም ያዱ ዱርሴት ቤካል ለፍቲ ፊ ሰማይና ሶኑ መምን ኡመምቴ ዋን ሺንታት ዱርሴኑ ቤካል እግዚአብሔር አብን ዋኑንዳ ዱርሴት ቤክ እነ ዋኑንዳ ዱርሴት ቤከቹ ደ ከናፉ ኦቶ ሸክነ ዋን ከደተኑንዳ ነማፍከና እነ አባይ ፋቲ ጎፍታይ ፋቲ ነመጃለታ ዋቀዮ ነመጃለታ እግዚአብሔር አብን ነመጃለታ ጃላለ ነማቀቡ ሙሉ ሰውደ ሙጫሳ ዱ አድበርሴ ከነ ኢየሱስ ክርስቶስ ሙጫሳ አመነ መጃለቱ ሙሉ ሰውደ ሙጫሳ ዱ አድበርሴ ከነ አንስነን ጃለዳ እስንሙ ለማንማ ወልጃለዳ ዋን ተኮት ወሊገላ ወልንጅብና አኩመን ንስፍለደት አከነ ንስጃለዱት ስንሙ ወልጃለቹ ቀብዱ ዋን ተኮት ወሊገሉ ቀብዱ ነው እንጀለቹ ደ
እግዚአብሔር አብን ነመ ጃለታ kan caalu sun jiru kanan ni jaalad ilmi koo isa waan inni sin jiru dhagaadhe Yesuus Kiristoos gaafa ukeetii fi gaafa ximqataa jechuudha ifatti urrii keechaa samaayii keechaa addunyaa nama dhagaut ilmi koo kanan ni filadhe kanan ni jaaladhe isa waan inni sin jiru hojiirra oolchaa nuun jedhe jechuudha shi እግዚአብሔር አብን ዋቃ ኢየሱስ ክርስቶስ ሞ ሙጫሳ ሙጫው ዋቃ ዋቅ ሙጫና ማን ነው ሙጫ ኖሪ ወይ ከናፉ ኢየሱስ ክርስቶስ ሙጫው ዋቃ ዋቅነኙ እግዚአብሔር አብ ኢየሱስ ክርስቶስ ሙጫሳ ሙጫው ዋቃ ዋቅ ከናፉ አባ ደንቅቴ እግዚአብሔር አብ ፊ ኢልም ቅቴ አፉር ቁልቁሉን ዘቹደ ከናፉ እግዚአብሔር አብ ዋቅ ኢየሱስ ክርስቶስ ሞ ሙጫው ዋቃ ቹደ ዮከን ሰገሌ ዋቃ ኢየሱስ ክርስቶስ ሰገሌ እግዚአብሔር አብ ጀቹ ዮከን ሙጫ እግዚአብሔር አብ ጀቹ ሙጫ እግዚአብሔር አብ ወጀኑ አከነም ነመዳሉት ዳለቹ ሆይ ሰገሌ ሳኩን ቃመ ከንቀቡ ከሙለቶቹ ደ ሰገሌ እግዚአብሔር አብ ኢሳን ፈካቴ ኢሳን ቅጣቴ ምርገሳቴን አፉር ሳሞ ኢሳን ቅጣቴ ኢሳን ፈካቴ ቢታሳተን ታይቹዳ ከናፉ በከተኮት ስላሴ ዮኪን ዋቀ ለቹደ ማልተሱሜ ዋቅ ዮኪን ስላሴ ስላሴ የቹን ሰዲ የቹደ ስላሴን ሰዲስ ተኩስ አከሚቲ ሰዲ መቃደ ሰዲ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ቃመን ሰዲ መቃደን ሰዲ አባ ኢልማ ፍርቁልቁሉ ደሙደን ሰዲ እግዚአብሔር አብን አባ አባየኙ አባ ኢየሱስ ክርስቶስ ኢየሱስ ኢልመኙ ኢልመ እግዚአብሔር አብ አፉር ቁልቁሉን አፉራ አፉረኙቲ እኒስ አፉር እግዚአብሔር አብ ጀቹ ደሽ አከነቲ ሰዲ አከምቲን ተኮ ጀነ ያደንቶ ዋቅነቲ ደንቶ ኡሙዳንቶ ተሱሳኒቶ ሞቱማሳኒቶ ገለንሳኒቶ ኡሙዳን ፈይሱዳን አርገምሲሱዳን ገለቶሙዳን ዋሁንደ ጎቹዳኑ ቶኮ ጀቹደ ቶኮ ጫሉ እንደንደው ጥቁ ማረ እግዚአብሔር አብን ኢልመረን ጫሉ ኢልመባን ጫሉ አፉር ቁልቁሉንስ አከስማይ እግዚአብሔር አብን አከነማሳን ነማ አባዱረ ጀር እግዚአብሔር አብን ኢልመድሮን ጀር ኢልመባዱ በትነፎ ቅጤ ዱማይ ኖልንጅርቶ ከናፉ ለቀሳኒ ቶኮ አፉሪሳኒ ቶኮ ጀቺሳኒ ቶኮ ቴሶሳኒ ቶኮ ሞቱማደን ቶኮ ዋቅለቲ ደን ቶኮ ሁሙዳንስ ፈይሱዳንስ ቶኮ ከናፉ ሰዲሶታን ዋቀ ሰዴን ሞቶኮና ቶኮ ደቹደ አባ ኢልማ ፍርቁልቁሉን ዋቀ ቶኮኔ አመነቹ ደሽ ነሞን ኩን ኢየሱስ ክርስቶስ ዋቀ ነው ከደታ ኢየሱስ ክርስቶስ እንሱ ዋቀ ገደቶዬ ነሞን ኩን ሞ ኢየሱስ ብቻን ጎፍተዳ ፈይኒ ሳመለ እንደንዳሞል ዋቅነፈ አፉር ቁልቁሉነፈ ኢልም ብቻን ዋቀተው እንደንዶሽ አንስ አባንኮ ተኮይ ነምን ናማኔ አባኮ አመኔ አነካዲ አባኮ ካደ አፉር ቁልቁሉስ ካደ አንስ አባነ አፉር ቁልቁሉን ሙተኮ የሳነዳን ባነው ልጅርቶ ጉሮ መንቲገኛ ስላሴ ደቹደ ከኡም ሰምንቲገኛ ከነረቱ እንዳይስ ከነመኑስ ስላሴን ሰድስ ተኮሰነ ያመነ መለ እግዚአብሔር አብን ዋቃ ኢየሱስ ነው ከደታ እንስ ደጎንጎራ ኢየሱስ ቆፍት ዋቃ ፈይድ ከራሳ ቆባ እንስ ደጎንጎረቹደ ኢየሱስ ብቻን ዋቀተው እንደንደው እን ብቻን ፈይሳተው እንደንደው ቶኮ ካናም ቶኮ ካነቹ ሰደኑ ሳን ቶኮ ሞልን ጫለን ለጴሳኒ ቶኮ ሰገሌሳኒ ቶኮ ቴሶሳኒ ቶኮ ዋሁንዳኑ ቶኮ መቹ ደሽ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። የሃይማኖታችን የኦርቶዶክስ መሰረታችን አብ ወልድ መንፈስ ቅዱስ ነው። እግዚአብሔር አብ እንደ ስሙ እግዚአብሔር ነው። እግዚአብሔር ሰማይን ፈጠረ፣ ምድርን ሁሉን ነገር አደረገ ይላል። እግዚአብሔር አብ እግዚአብሔር ነው። አብ ወላድና አጽራጽ ነው። ወልድን ወለደ፣ መንፈስ ቅዱስን አጸረጸ። እግዚአብሔር አብ ወላድና አጽራጽ ነው። ወልድን ወለደ ስንል እግዚአብሔር ወልድ ማለት ኢየሱስ ማለት የእግዚአብሔር አብ አካላዊ ቃል ነው።
የማይታይ ሳይሆን የሚታይ አካላዊ ቃል። መንፈስ ቅዱስም ጸራጺ ነው። ጸረጻ ማለት ወጣ ነው። ከማን ነው ጸረጻ? ከአብ ነው ጸረጻ፣ ከአብ ነው ወጣ። እሱም ደግሞ አካል ያለው ነው። መንፈስ እስትንፋስ አይደለም። እሱም እንደ ቃሉ አካል ያለው መንፈስ ነው። ስለዚህ ሥላሴ እንላለን። ሶስቱን ሥላሴ ሥላሴ ማለት ሶስት ነው። ሥላሴዎች አይባሉም። ሥላሴ ሥላሴ ነው። ሥላሴ በስም ሶስት፣ በአካል ሶስት፣ በግብር ሶስት። በስም ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በአካል ሲላቸው ላይ እንደምታዩት ስለ ሥላሴ ሶስት ናቸው። የመሃሉ እግዚአብሔር አብ፣ የቀኙ እግዚአብሔር ወልድ፣ የግራ እግዚአብሔር መንፈስ ቅዱስ ነው። በግብር ስንል ደግሞ እግዚአብሔር አብ አባት፣ የማባት የወልድ አባት፣ መንፈስ ቅዱስ ጸራጺ ነው። ከማን ነው የጸረጻ? ከአብ ነው የጸረጻ። እንዲህ ሶስት ነው አንድነታቸው። በባህሪ በመለኮት በመፍጠር በማዳን ሁሉን ነገር በማድረግ አንድ ናቸው። ዙፋናቸው አንድ፣ ቃላቸው አንድ፣ ስልጣናቸው አንድ፣ ሁሉም በማድረግ አንድ፣ ምንም ልዩነት የላቸው። በጊዜም በምንም ለሰከንድ ለማይክሮ ሰከንድ እግዚአብሔር ብቻውን የነበረበት ጊዜ የለም ይላል። ልዩነትና መለያየት በሥላሴ ዘንድ የለም። ወልድ 33 ዓመት ከ3 ወር ከድንግል ማርያም ተወልዶ እዚህ ምድር ላይ ቆይቷል። ያኔ ወልድ እዚህ ምድር ላይ ሲኖር እግዚአብሔር አብና መንፈስ ቅዱስ ብቻቸውን አልነበሩም። እዚህ ሲያዩት ከድንግል ማርያም ተወልዶ ምድር ላይ ይሄዳል። ሰማይም ሲያዩ ከአብ ጋር ተቀምጠዋል። በእግዚአብሔር አብ ቀኝ ተቀምጠዋል። ሰማይም ሲታይ ሶስት ናቸው። ምድርም ሲያዩት ደግሞ ከድንግል ማርያም ተወልዶ በምድር ላይ ይኖር ነበር ያለ። ስለዚህ እግዚአብሔር ለሰከንድም ለማክሮ ሰከንድም የተለያዩበት ነገር የለም፣ መለያየት የለም። ወገኖች እሺ ጥርጣሬ እንዳታሳድሩበት። የሥላሴን አንድነትና ሶስትነት የማታምን ነፍስ ርስተ እግዚአብሔርን አትወርስም። በታሪክም ይሄው እግዚአብሔር አብን እግዚአብሔር አብ ነው እንዲህ ይከበራል፣ እንዲህ ያለ ስራ እንሰራ ለሱ የሚሳነው ነገር የለም። እና ስለዚህ አብ ወልድ መንፈስ ቅዱስ ሶስትም ናቸው አንድም ናቸው። ሶስት ቢሆኑ አንድ አምላክ ብለን ነው የምናምነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት በስመ አብ ማለት እግዚአብሔር አብ፣ ወወልድ ማለት ልጁ፣ ወመንፈስ ቅዱስ ማለት መንፈስ ቅዱስ። አብ ማለት አንድ ማለት ነው። አሜን ማለት ይሁንልን ይደረግልን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። የኛ የኦርቶዶክስ እንዲህ ነው እንጂ ኢየሱስ ክርስቶስ ላይ ብቻ ሰዎች ተሳስቶ በመጽሐፍ ቅዱስ እኮ አዲስ ኪዳን በሰፊ ስለ ክርስቶስ ነው። ለምንድን ነው ስለ ክርስቶስ በሰፊ ያስተማሩት? እግዚአብሔር አብ እግዚአብሔርነቱ ማንም ያምናል። ኢየሱስ ክርስቶስ እንደ ተራ ሽፍታ እኮ ነው። እንደ ተራ ሽፍታ በሌባ መሃል በተራ ሽፍታ መሃል በመስቀል ላይ በቀን በጠራራ በቀን ሰቀሉት። እሱ አጭበርባሪ ነው። እሱ አሳሳጅ ነው። እሱ ከእግዚአብሔር ነው መጣ ይላል። እናቱን እናውቃለን፣ ራሱን ከእግዚአብሔር ጋር ያስተካክላል ብሎ ነው የሰቀሉት። ስለዚህ ሐዋርያት ኢየሱስ ክርስቶስ የተሰቀለ እሱ እግዚአብሔር ነው እንጂ እሱ ሰው አይደለም፣ በሱ ካላመናችሁ አትድኑም፣ እሱ ፈጣሪ ነው፣ እሱ አምላክ ነው፣ የአምላክ ልጅ ብለው በሰፊ ያስተማሩ። ስለዚህ እኛም ደግሞ ያንኑ ትምህርት ወስደን ኢየሱስ ክርስቶስ ብቻ ላይ ሳይሆን አብም ወልድም መንፈስ ቅዱስም ስራቸው አንድ ነው። ስለ መንፈስ ቅዱስ ደግሞ እግዚአብሔር እኛም በመውደዱ የራሱን ልጅ ለሞት አሳልፎ ሰጥቷል። ብዙ ውለታ ውሎልናል ለኛ በማዘን እኛም በመውደዱ ስለ እግዚአብሔር በሰፊ ማወቅ፣ ሁለተኛ ደግሞ ስለ ኢየሱስ ክርስቶስ ለኛ ብሎ የተሰቀለ የተገረፈ 13ቱን የሕማማተ መስቀል ማሰብ ያስፈልገናል። ታዲያ መንፈስ ቅዱስ ምንም አልሰራ ማለት ነው እንዴ? ምንድነው ያለ? እኔ ወደ እግዚአብሔር አብ እሄዳለሁ። እኔ ያስተማርኩት ያለ እየተናገርኩት ያለ በውስጤ እኮ አፍልቄ ሳይሆን እኔ እየተናገርኩት ያለ የእግዚአብሔር አብ ሐሳብ ነው አለ ኢየሱስ ክርስቶስ። በምድር ላይ ያለ እኔ እየተናገርኩት ያለ እቺ ንግግር ከውስጤ ሳይሆን የአባቴን ፍቃድ ነው የምናገረው አለ። የእግዚአብሔር አብን ፍቃድ እግዚአብሔር አብ ወዶ ልጁን ልኳል። እሱ የእግዚአብሔር አብ ያስባል፣ ወልድ ይናገራል።
መንፈስ ቅዱስ ይፈጽማል። የእግዚአብሔር አብ ሐሳብ ኢየሱስ ክርስቶስ ተናግሯል። እኔ አሁን ያስተማርኩት አይገባቸውም፣ ወደ አባቴ መለሳለሁ፣ አባቴ ደግሞ አጽናኝ መንፈስ ቅዱስ ይልክላቸዋል፣ እሱ ደግሞ ያሳውቃቸዋል፣ ይገልጽላቸዋል፣ ያጸናቸዋል አለ። ስለዚህ አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ይፈጽማል ነው። አብ ያሰበውን ወልድ መጥቶ ተናግሮታል። ወልድ የተናገረ ደግሞ ዛሬ በሃይማኖታችን እንድንጸና መልካም እንድንሰራ ጥሩ እንድንሰራ እንድንጸና እንድንጠነክር ዛሬ የሚያደርገን ሳይሰለቸን ከናጢያታችን ከነስንፍናችን ሳይለይ ከኛ ጋር የሚኖር ዓለምን ያስተዳደረ ያለ ዛሬ እኮ እግዚአብሔር መንፈስ ቅዱስ እኮ ነው ወገኖች። እሺ አሁንም እግዚአብሔር መንፈስ ቅዱስ ከኛ ጋር ነው ያለ። አብ ያደረገውን አደረገ። ስለዚህ እነሱ ሶስቱም ቢሆኑ አንድ ናቸው፣ አንድም ቢሆኑ ሶስት ናቸው። ስለዚህ ሶስትነታቸውን አንድነታቸውን ሳናበላልጥ ማመን እንጂ ኢየሱስ ክርስቶስ ብዙ ውለታ ውሎልናል፣ ኢየሱስ ክርስቶስ ከሞት ለኛ ደርሶልናል፣ ደሙን አፍስሶልናል፣ ኢየሱስ ክርስቶስ ብቻ ያድነናል ብሎ ማመን ስለሆነ እግዚአብሔር አብ አምላክ ነው። ወልድ ደግሞ ለምናል ማለትም እሱ ሌላ ታሪክ ነው። እዛ ውስጥ አንገባም። የመነሳቱ ይችላል። ስለ ወልድ ካስተማረ አንድ አስተማሪ ስለ እግዚአብሔር አብ ማስተማር ስለ መንፈስ ቅዱስ ማስተማር ነው። እንዲቹ ወደ ፈና ብቻ ወይ ስላሴ ብለህ ካስተማር ወይ እግዚአብሔር ብቻ ብለህ ካስተማርን እንጂ ሶስቱም አንድም ናቸው። ከናፍ ጋር ስንትንባዝ ነው አባ ፎር ሁሉ ኢሳን ሰደኑ ተኩበቹ ለሽ ዳላ እግዚአብሔር አብን ይያድ ዋን እግዚአብሔር አብን ከለበት ኢየሱስ አከሰገለት መንፈስ ቅዱስ ይነካፉረት ከናፉንም መለጴን አንቀም አፉ ሰገሌን ቀም አፉራን ቀም ከናፍ እግዚአብሔር አብን ከለበት ከናፉ ለምለጴ ያድ ዋን እግዚአብሔር አብ ያደ ኢየሱስ ክርስቶስ ንድበት ዋን ኢየሱስ ክርስቶስ ድበትሞ አፉር ቁልቁሉን ሞገረው ጂት ይጅረቹ እሺ መዳለም ነው ጋር ለፈረጆሳን አነም ከነስን በርሲሳ ጅሩ ከነስ ልትዱበቻ ጅሩ ኦፍኬቻ ባሰቲ ምቴ ዋና ባንኮ ያደስ ልትዱበቻ ጅራ አነን ዱበቻ ጅሩ ኩን ያደ ኮቲ አባንኪ ጀሞ ከስንጀጀቤሱ አፉር ቁልቁሉ ስኒ ኤርጋ እንሞ ሲኑ በቺሳ የደቹ ደሺ እየ ከናፉ ኢሳን ተኮቹ ደሺ አማ አዱኛ ከነረት አማንቲ ከኛ ለከጀማኑ አከጨብኑ ዋሁንደ ከኑ በቺዙ ከኑ ጭምሱ ዋሁንደ ረቡሌ ዋሁንደ ከነ ይብዙ ኡጂ ጉዳሶ ጀቻ ከንጅሮ አፉር ቁልቁሉ ደቹ ነምኑ አይ አፉር ቁልቁሉ ነኩማኔ አፉር ባፈነ ቅሌሰረት ሙለነ ሰና አከሱመ ስንተፈካትና ከሙለቱ ከነከ እግዚአብሔር አብ ከነከ እግዚአብሔር ወልድ ቅጤ ከንተ ኢሳንን ቅጤ ከንተ ከወልንጫ ልጅቹ ደሺ ነው ልጅርቶ ከናፍዛን ተቆቹ ከናፍ ወልንጫ ለንጀቹ ደሺ ስንገለ ከናፍ ጋር ገረ እግዚአብሔር አብ ተውስ እንደብስ ነጋ ወጋድ ደሚሽን ከሰት ጋር እግዚአብሔር አብን ዋን ጉዳ ዋን ባቂ ወጀ ከነጋ ከበርሲሶንስ ድረት ድበተኒ ኩኒጪ ምለክ የስንተፈካትና ጭማን ዋቅ ተኩጭሽ ጀባን ዋቅ ከነመ ፈይሱስ ዋቀሽ ጴጥሮስ ከዮሐንስ ፋ ገርመና መንታት ሲሉ ደም ጋበሳን ገርመና መንታት ተልሴኑ ደምኒ ሽባን ተኩ ግዚው እንዳከረረታ ዱደን ከረረታ ማል በከዘሩ አከብሪ ከነቱ ጀቹ ደ አመ ጴጥሮስ ጆን ነመዋጋቹ ደ ጋበ መና መንታት ሲኑ ደም ከነታሱኒ አርከት ቀቤት ከደ ማል በርባዴናኒ ብሪ መርዋደ ሙቲ ቀርሺ አዱኛ ከናን ቀምኑ ዋን ቀምኑ ሲከንኑ ይደኒ ዋን መቀብደና ከና ደበሪሴ ኑከን ቀምኑ ከኑማ መቃ ኢየሱስ ክርስቶስ ዲን ከይዳ አበዱ የና ሽባን ከይዳ አበቴ ገረመና ማንታት ቤተክርስቲያን ከይሰጥቶልሴ ኡመነከ ከይሰኒ ጉንዱ ኡመነ መጋፈላሉ አቤት አነ ከነት ሽባ ካሰኒው ፈንኩን አነ ከነት ሽባ ካሰኒ አበዲው ፈንኩን ማሊሳን ዋቃ መለ ዋቁ ምን መፈካቴ ለፈረዴማ ሆኑ ፈቴ ጁል አጃኢብ መለ ኩኒ ሰሞን ብቻ ሰሞ ሳምት ኩኒ ሳምት ይሰፈካታ ኩኒ ሰማይ ይዘታው ጋፈ በከኒ ሽባዲ ለልኪ ለምን ማታ ቀበቴ ታሪክ ይረደ ጴጥሮስ ጳውሎስ ባላ አክመ ተፋን ቀበቴ አጅማን ጴጥሮስ ማለት ኡመን ማከነት ትኩረት ይነኑና ወከረተ መሽባ ከነ ካብኔ ከፈነስተኒ
ኢየሱስ ክርስቶስቱ አከነት አቢዮቤ ጀት ማሊፍ አከነ ጀቴ ወተነራሴ ኢየሱስ ክርስቶስ ወጋሰን አመሙለቴ ለከነረት ነመ ፈይሳ ቱሬ አረስ መስቀል ይሳረ ቡሌ ከፈየሱ ኢየሱማ ጸበለረ ቡሌ ከፈየሱ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይደመለ አነ ስንት ፈካትኒ ይቹ ፈስኒ ካስሽ kan dama fayyisu waa kanaafuu waan ilaala anam oduun beekumsa qabaadhee barumsa irree qabaadhee akkuma kaasan umuriis qabaadhee cimeetii barateetii ani wanni baradhe hin jirre ammas waa waaqaa hinuman dubbadheen si fuuldura dhaabbadhe waan egzaaraa bidduu qissannaa waa'ee mana amantaatu bal'inaan baradhe kun gadaamii ture kuni hamaadha cimaadha kun ambassaa monokseedha ወዱ መንበረትን ወዱ ማንጎዴን እግዚአብሔራብን ወፉመሳ ወይከን እንደውጀት መለኩን ወይክ የሰነት ፈካተናሽ ወጂ እግዚአብሔራብ ተይ ወጋግማታ ከነ ከሰትጋ ወጋዲ ደም ይሸነን አራት አስት ታውን ዳባት ጸበልሞ ከንጀመረ በረኩማ ለማፊ ቶኩ ግንቦቲ ቶኩ ጋፍ ጊፍቲ ማርሚን አላት amma ammaatu nagaamne wonni bal'ina ibsa minjiru namatu fayye gale tokkorraa dhagee namna sitti dhufa kanaafuu gaafu magaa waaqayyo እግዚአብሔር ብንም beekamuun beekure waaqayyo hojii isaa yeroo hojjetu qaba እግዚአብሔር ለስራ ጊዜና ሰዓት አለው ይላል እግዚአብሔር ለስራ ጊዜና ሰዓት አለው ይላል እግዚአብሔር ጊዜውን ጠብቆ የራሱን ስራ ለሰራላል ወቀዩ የሮሳይ ግን ኦጂሳ ወጀታ ያለሽ ከናፍ እግዚአብሔር አብን ነምነከም በነ ሚጠምነ ከናፎም መስነምነስ ኩንዱ ሙጸበላማ ጾምነ ፈየትን ተፈካትና መቅሞ ቦታ ፈናትስ ጋፈዳይ ኢንመፈያ አፈሉ ማሲ ከነሱ ደኒ ጋፈገለን ኢንመፈያ አሰን ፈየደ ጋፈደሙ አሰቲ ነው ፍንፍኔ ጋፈ መጋሎ ለታገው ጋፈማ ኮንኮላታ ከራከነ ደሙ ጀልቀቡ ፈዩ ጀልቀባ ከናፉ እግዚአብሔር አብን ነምነከም በነ በረዱማት ኢልሞሳ ዋና መጃለቱ ዋቀዮ ከነውጀተ ስላሰን ከነውጀተ መለ ኩንጂ ፊ ወከልሞ ጭነስ ለተፈካትና ኦጋ ገባባ ከሰጥስ ኦጋ በረኩማ ለማፊ አቡ እንጻ ቤተ ክርስቲያን ኩኒ ኦጀቹ ይገን ኤገዚ ዱበጋ ደላ ከነስ ዋለፈ ከና ዋሙለቱ ሰምብራስ ጅጅሩ ኦጋ ገባባ ከሰጥ ኦጋ ኩን ከሰጥ ዋንቱ ተመነ ባየተን ከነውጀት ቢቅልቱ ምን ተስጅሩ ኩንሬ አበቴ ቱምቱን ጅሩ ዱዋ ትረጅቹ ደ ዋቀዮ ጀቹ ወርባዴ ነው ጀተሞነጀት ዋና ወርባዴ ነው ጀታ ዋልን መረበ ለብቲ ጸበልሽ ቢሻን ረቡሌ አፍረ ቁልቁሎ ረቡልቼ ይነጀት አጋኑን ዱበተ ዋን በርባነንሽ ከናፈመስኩኒ ኦጂ ዋቀቲጋ ኦጋ ገባባ ከልከሰት እግዚአብሔር አብን ዋኔ ዱ አምባቄ ወጀት ኩኖጂ ዋቀት እግዚአብሔር አብ ስራውን በመሰራበት ዘመን ሁሉም የሱ ገንዘብ ይሆናሉና እግዚአብሔር አብ ሁሉም በእጁ ካደረጋ መንግስቱን በእጁ ካደረጋ ታሪክም ያደርጋል እንዲህ ሲል ታዲያ እግዚአብሔር አብ ስራውን በመሰራበት ዘመን ሁሉም የሱ ገንዘብ ይሆናሉላል እግዚአብሔር አብ ስራውን በመሰራበት ዘመን ማለት አሁን ነው በቃ አሁን እግዚአብሔር አብ ስራውን እየሰራ ነው ይሄው ትልቁም ትንሹም የከተማም የገጠሩም ደሃም አፍታሙ ሁሉም የራሱን አደረጋ ስራውን ከሰራ እግዚአብሔር አብ ሁሉም የሱ ይሆናሉላል ይሄው እግዚአብሔር አብ ስራ ነው ከናፉ እግዚአብሔር አብን በሮጂሳ ወጀቱ እንዱምቱ ከነ መሳተው በረ እግዚአብሔር አብን ሮጂሳ ወጀቹ ይልቀቡ ሁንዱ ቀርሺሳ ታአይ ከነየቹን ከነማም በኩለም ወጂ እግዚአብሔር አብን ከናፉ ምንም ባዲያ ነምን ፈጎስ ነምን ዲዮስ ነምን በረተስ አንበረነስ እዶ ከነከኑ ዳይም ጥቆ ነምን ጉዳን ሁንድ ጀቹ ለ ከናፉ ጉኒ ጸበል ቆፍትስ በየ ኦጀቴ ወዱንተን ኩኔ ቦታ ጸጋ ዋቀት ጋር ዱሞ ዋቃ ኦጂ ዋቃ ዋሰውዳተ ኦጂ ከየሲ ምትዝን እንጀደ ከናቡ ጸጋ ነው የእግዚአብሔር ጸጋ የወረደለት ቦታ ይላል የእግዚአብሔር መንፈስ ቅዱስ ያደረበት ቦታ ይላል ሰዎች እዛ ሄደው መስቀል ተባርኮ ጸበል ተጠምቆ ብቻ አይደለም ይላል ሰው ሁሉ እዛ ቦታ ከደረሰ ለምጻሙ ከለምጹ ይነጻል ኃጢው ከኃጢው ይነጻል መሃኖች ይወልዳሉ እመምተኞች ይፈወሳሉ
አንካሶች እንደመዳቆ ይዘላሉ እመምተኞች ይፈወሳሉ አዘንተኞች ይደሰታሉ ይላል ለምን ሰውን ሁሉ የሚያድን እግዚአብሔር ጸጋ ያደረበት የእግዚአብሔር ጸጋ ያደረበት ቦታ ሲሆን ስለዚህ ጽድቅ የፈለገም ጽድቅን ያገኛል ሰዎች ያሳባቸውን ያገኙታል ስለዚህ እዚህ ቦታ የእግዚአብሔር ረድኤቱ የእግዚአብሔር ረድኤቱን ያወረደበት ቦታ ስለሆነ ማንንም ሰው እዚህ መጥቶ ያሳቡን የማገኝ የለም እሺ ማንጀለ ሰይጣን በከጸጋው አቃት ቦዬ በከበረከኑ አቃት ቦዬ ነሞን ጸበለ ብቻ ተመቀተይ ትምት ከፈየኔ ነሞን መስቀሊ ቆፋኒ ምቴ አከን መጥቶ ይዶ አምን ትቦዬ ሰንጋፈ ደቀኒ ዋን ይዶ ሰነረቡኔ ነምን ዱኩብሰተ ጋፋች ደቀ ይን ፈያ ከመሰኔ hinda አንጩቡ ቀቡጩቡን ራበዳ ከንቀበኛ ደበ ቀበኛ አርገታ ወላለን ቤካ አንገደኝ ገመዳ ጩቡን ነማውዱ ይንበዳ አጽርቂ በርባዱሬ ጽርቂ አርገታ ከነፈመስ ቦታ ከነ ጉመነም ነው ጸበላ ጉያውያ ነሞተ ኩማተማ ለካነሰ ኩመተኮ ስለመስገድ ይሮሰናል ኩማ ለኮፍስን ቤከም ኦልታ አንስኛው አማ ከነ ነሞተኮን ገጌፈሜ በርሲዝኔ ተመግኔ ፈያዱንቴን አኩመስኔ እንጀደ ጋባስ ዱቡ ነምን ፈየ ኦጅማሰቶ ጀተመከነ አርኩምት ነማም ጉተሞ ኢስማን ጻም ከነገው ወጋድ ደመት ጥምሩ እንደለ ኡሙሪ ከኘቱ ከናቡ ዋቁም ቶጂሳ ወጀቴ ከነራንገ የቹላ ከናፈመስ ከነመ ፈይሳ ዝሩሳ ስንትምባዝሩ እግዚአብሔር አቡን እንደመከቸኑ ፈያስን ያከኑ በረከተስን ያከኑ ሙሪ ዴራስን ያከኑ በረከተ ረብደኒ በረከተስን ያከኑ አንጃላን ቀብደኒ ፊስ ጃላለስን ያከኑ ወሪ በረተን በሩምስስን ያይብሱ በረተኒ ከንጭም ተሙርተኒ በዋልት እንጅራተስን ያላቱ አንቆተተስን ያበረከቺሱ አነገረተን ቡአስን ያቡሱ ወረጂረ ይርተን ረስን አጅራቺሱ ጃላለስን ያከኑ በረከተስን ያከኑ sinra fagechu jalala sinya kennu iyekenya naga gudu adunya unda እግዚአብሔር አብ naga gudu akuma rasinge ugaratni sininago waya demunda sinyago እግዚአብሔር አብ ይባርካችሁ እግዚአብሔር አብ ይጠብቃችሁ በረከተ ሥጋ በረከተ ነፍስ ያሳድርባችሁ በሰላም እንደመጣችሁ በሰላም ወደ የቤታችሁ ይመለሳችሁ ለዛሬ እንዳበቃን ልጅ ደግሞ ለዛሬ አመታመቱን በሰላም ያብቃን በነዱከነሞ ብራ ይፈትስና ባዙ ወቀየነ ወጅናተው እግዚአብሔር ከኛ ጋር ይሁን አባታችን ወይ እስከዘላለም ጠብቃቸው ከፍ ከፍ አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጅሃት ቤዛ መሆንካት ቅድስት ፍቅር ጠበቃት ለነገሥታትና ለመኳንንት ቅዱስ ለሕዝብ ማድራት ሆን ዘንድ የጠራት በዚህችም ቅድስት ፍቅር ተሰብስባችሁ የጸለያችሁ ጌታችን ኢየሱስ ክርስቶስ ክቡር ሥጋውን ክቡር ደሙን የተቀበላችሁ በማወቅም ባለማወቅ የሰራችሁ ኃጢአታችሁን ይቅር በላችሁ። ሥጋ መለኮት ስለሚባል ሥጋው ግን ሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ ከድንጋሌ ሥጋ ድንጋሌ ሕሊና የምትሆን የማርያም ልጅ ኢየሱስ ክርስቶስ ላለፈው ይቅር በላችሁ ለሚመጣው ጠብቃችሁ እስከ ዘላለሙ ድረስ እኔንም እናንተንም ለመንግሥተ ሰማያት በቃል የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ
ላለፈው ምክር እንዲለን ለሚጣም ይጠብቃል በእናቱ በእንተ ግዝእትነ ማርያም መሐረነ ክርስቶስ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት እግዚአብሔር መንፈስ ቅዱስ አንድነት በእመቤታችን ቅድስት ቅዱሳን ድንግል ማርያም አማላጅነት የቅዱሳን መላእክቶች ጥበቃ የጻድቃን የሰማዕታትን ተራዳኢነት የአባቶቻችን በረከት በእኛ ላይ ለዘላለሙ ጸንቶ ይኑር። ይህንንም የሕዝቦችን ኃጢአት ጌታ ሆይ ይቅር በል። ማይሰራት እግዚአብሔር